እንትን ልብድ አለ የማር እንጀራ የመሰለ ፊት ይዘህ ደግሞ አንተ እካካ ምን አባ ነው የምትለው? አንተ ሩብ ራስታ ስምን በትክክል መጻፍ ማትችል ጋይስ። አሁን ኤቭሪያን ግቡና ጋይስ ኤቭሪያን የሶስቱንም አካውንት የሶስቱንም የፈጠነ በሄትፉል ስፒች ሪፖርት የፈጠነ በምን እንደሚኖሩ እናያለን። ይሄ አንተ ቡግርህን እስቲ እቺ ልጅቷ የሚያክል ቡግር እኮ ነው ያለብህ። እሷ የሚያክል ቡግር እኮ ነው ያለብህ። ኖ በሄትፉል ጋይስ በሄትፉል አንቺ ደግሞ ማለት ነው የባሪያ ጀላ ነው የምትመስዩ። የምሬ ነው የምልሽ አንቺ። ይሄኛው ደግሞ ማለት ነው ይሄ ራስታው ደግሞ ማለት ነው አጣብቀህ ነው የሚመስለው ጸጉርህን። አንተ ለስድብ በቃ በሴት ቂጥ ፈምሰህ አንተ የሴት ቂጥ አንቀጥቅጠ ፈምሰህ ለዚህ በቃ ይኸው እስቲ ፊትህን ይኸው እስቲ አሸዋ ግርፍ ፊት ይዘህ አንተ ይርዳው ጤናው እኮ ፊትህን ቢዳብስ ማለት ነው 3 ግጥም ያወጣል ካንተ ፊት ላይ። ይርዳው ጤናው እንዲህ ፊትህን ቢዳብስ ሻክሮ 3 ግጥም 3 የዘፈን ግጥም ያወጣል። እሺ ገቦት እሺ ፍቅሬ እሺ ጨርሽ ላኪልኝ። እሺ ምን ሆነ ነው አንተ ደንግጠህ የወጣኸው? ቅድም ምንድነው 666 ምናምን እሺ ነው እና 666 ፈርተህ ነው አንተ ወንድ አይደለ እንዴ? የተነካካ ሰው አይመቸኝም። ኬፓሶ ምን የተነካካ እንዴ? ምንድነው 666 ምናምን እሺ ነው 666 ሁሉንም እንደ ጻድቅ ራስህ አትጸልይም? ለሊት 6 ሰዓት አልፏል አታስቀድስም? እንደ እግዚአብሔር ሰው ደግሞ 666 ምናምን ይኸው መጡ ደግሞ በእናትህ እኔ ራሳቸው እንዳደገኛ ሃይማኖተኛ ሲያዩ ነው የሚገርመኝ እኮ። እግዚአብሔርን አትጸልይም? እዚህ ጌም ላይ ምን ትሰራለህ? ሃይማኖተኛ ኮሜንት ታሱ ይሄን ጣጥፉት እስኪ ኮሜንት ምንድነው? በቃ 666 የተነካካሽ ስለመሰለኝ ነው። በቃ አለቀ። ምንድነው ትነካካኔ? እዚህ ምን እሰራለሁ? ቆይ እኔ 6 አብሬ እዚህ ጌም እጮታለሁ እንዴ? ወይ ላዋራ እመጣለሁ እንዴ? በህልማዬ ግራ ገብቶኝ አንተ እንደዚህ አይነት ጭዌ ወፍ አንቺ ናት ቢስ እንዴት ነሽ? አለው እንዴ ጀለስ ምንድነው? የሆነ ዞምቢ ያየ መሰለው እኮ ሮጣ እኮ ቅድም ገርሞኝ እኮ እንዴ 666 ምናምን ብሎ አስጨንቀዋት ቅድም ደንግጣ ነው እንዴ? አይ ማረን እንደዛ ነው መሰለኝ። ልጁ ልኳቸው ነው መሰለኝ። ቅድምም ልክ እንዲህ ስገባ በሙሉ ተሰብስበው መጡ ነው ያዘው እና አሪፍ ነው አብዝም ጨምሮ። ኧረ እኔ እንደዚህ አይነት ቪዲዮ አልፈልግም አባቴ። አንቺ ምን እንደዚህ አይነት ሰው ይሰራልሽ? ምን ፈልጋቸው ነው ግን ሞን እኔ ምን አውቃለሁ? እኔም እኮ አላውቃቸውም እኮ ማንነታቸው ያልታወቁ ሰዎች ናቸው እኮ። ዝም ብሎ መተው አንተ ላይ እንደዚህ አንተ ላይም እንደዚህ ያስጨንቋል እንዲህ ያሉ። አይ እኔ ጋር ሁሉም ሚዩት ናቸው። እኔ ፋኖቼ ናቸው። ሌላ ሰው ጋር ስገባ ጥልቅ ይላሉ። እዛ ሄተሮቼ ናቸው ግን ፋኖቼ ናቸው። ግን አንተ እንዲያስደንግጥ እንዴ ወንድ ልጅ አይደለ እንዴ? እዛ ላይ ማስቲን የምትመስል ልጅ አሁን የሆነ መንገድ ላይም ቢሆን እኮ አንግል ልትሰራ ብትሆን ትታተሩጣለህ ማለት ነው። ለቴክስት እንዲሮጥ ከኮብል ቢወረወርበት ነው የለም ምንድነው ቆፍጠን ያለ ነው ቆፍጠንና አባቴ ስላይቭ ኧረ በእናትሽ 3 ወንድ 1 ሴት ደስ አይልም። እኔ ላንቺ ብዬ ነው የተቀመጥኩት። እግዚአብሔር እንዴ ኧረ ጓደኞቼ ናቸው እኮ ችግር የለም። አይ ጓደኞችሽማ ናቸው። እኔም እኮ ጓደኞቼ ሆኑ እኮ አሁን ተግባባን ከነሱ ጋር። ግን 2 ወንድ 2 ሴት ሲሆን ግን አይ አይደለም ደስ የሚለው እሱ ነው ብዙ ማያስባልኝ እንጂ እሱን አስተካክሉት ነው። ግን ይሁን ድምፅ እኮ የኛም ቀጭን ነው። ግን ዋናው የተሰለፍክበት አላማ ነው። የሆነ እንዴ የላ ነው ቀጭን እባክህ። ምንድነው ቀጭን? መልክ በቃ ምንም ነገር ላይ መልክ ይሰራል። የሱ እግዚአብሔርን በጣም እኔ ገርመኛል። የሱ ልጅ ራሱ አኳኋኑ ምናምን በቃ እንዳደገኛ ስትሪመር የለም እንደ ወይ ደግሞ ኢንስታግራም
ላይ እንዳሉ ሴሌብሪቲዎች በቃ ይገባና እንዲህ ምናምን ከእንቅልፉ እንደተነሳ ቲኔጀር ሴቶች ምናምን ናቲቱ ኮልድ ምናምን አርፈሽ ጥናትሽን አጥኚ የኔ እናት። ናቷ ከአንቺ ጋር በምን ተጻፈች? በሆነ ነገር ተነካካችኋል? መነካካት አይደለም ማ ቤላ፣ እኔ ማንም ይሁን ማንም፣ አንቺ እኮ የራስሽ ኖሮች ምናምን እኔ ባስቀይምብህ ምናምን መተጓ ብትል ምናምን ችግር የለውም። ለሚስትህ ሰው ለማያውቀው ሴት ብሎ እንዴት ማያውቀውን ወንድ ይሳደባል? በቃ እሱ እርኩስ አይደለ? በቸከስ መወደድ ይፈልጋል። እዛ ጋር እያጨበጨቡለት እየተንጫጩለት ስለሆነ በቃ መወደድ። ሴቶች እንደዚህ አይወዱም። እግዚአብሔርን ለሚያጨበጭብ ወንድ ምንም እርግጠኛ ነኝ እሱ ባለስንጠቅ ነው ሲጀመር። ወፍ አይደለም። ስማ ናቴ ቅድም የፖስትኩት እኔ አላ ላይክ 70% ላይክ ያደርጉት ሴቶች ነበሩ። እናቴ ትሙት አልዋሻችሁም። ሴቶች ነበሩ የመጨረሻ ባክ። ያው እነሱ ማየው ግልጽ ነው። የሆነ ወይ ቅናት ምናምን ነው ወይ ደግሞ የሆነ አለ አይደለ? እኔ እንጃ ወይ ሪጀክት አድርጓቸው ምናምን ይሆናል። ግን ስንጥቅ እንዳለው አያውቁም። ቢያውቁ እኮ እንደዚህም እንትን አይሉም። በቅናት ሰው ጋር እየሄዱ ላይክ ምናምን አያደርጉም። ልጁ ስንጥቅ እኮ አለው። ለምን እስኪ አውልቅ አንለው? ማርያም ይምጣና ካሜራ አብርቶ ጀላውን ያሳየን። ከዛን ይልቀጣ አይመጣም። ምን አገባን የሱን ጀላ ምናምን ካለው ነው እኮ የምናየው አካውኑ ጭምር ምናምን አይኑ ምናምን እግዚአብሔር ኢዲትን ግን ትንሽ ላይ አላ ሞራል ማሰጥ ኢዲቱን ደከምኩበት እኮ እሱ ለመስራት አይደለም። እኔ አንተ ሞራል እንደሌላችሁ ለአንተ ጆን ዳንኤል 30 ሺህ አውጥቶ ከፍሎላቸው የሩ እንደዛ እንትን ስቀውበት ምን ብለውበት አስበው 18 ሺህ ብር ነው እኛ ጋር ያለው ምናምን ነገር ብለው ከዛ ሞላላችሁ እሱ ማለት የእንትን ሩም ተከራይተዋል ስትሪም የሚያደርጉት እና ዳኒ ምን አገባው እሱ አለዱበት። መጀመሪያ ዳንኤል ከቨር ያደረገላቸው ላይቭ ላይ እያወሩ ማለት ነው። ጆን ዳንኤል በቃ እኔ ከቨር አደረገላቸዋለሁ ምናምን ነገር ብሏቸው ከዛ ልክ እሱ እዛ ሸዲ ሲገባ ሙዲ ይላል ታውቃለህ። ሸዲ ሲገባ አንደኛ ማለት ነው ይማ ፓትሩን እንደውም ቢያንስ ይሻላል። ገራውን ተወላደ አለመክፈል ፖንት የሚፖስተውን አይታላ ስለ የተባለውን ብታቅ አብረሃቱ ምናምን ጆን እንደዛ የሚሉት አንደኛ ለነሱ ነው። ገብተዋላ እንደዚህ ስፖንሰር አድርጓቸው ምናምን። መጀመሪያ ግን ቀልድ የያዙበት እነሱ ናቸው። ሙድ የያዙበት ልጁ ላይ እየሳቁበት ነበር። አዎ ሊያውም እሱ እንደዛ ሩም ይዞላቸው ማለት ነው። ግን አሁን ደግሞ መጥተው ጭራሽ ሌላ ነገር ምናምን ብቻ አህያ ነው። እኔ ልጁ መቼም እግዚአብሔር ገብቶ እዚህ ብናናግረው እንዴም ደስ ይለኛል። እንደ ወንድ እንትን ፓትሮን ሰከንድ ስልክ አለ ወይም ልውጣና ልመለስ ነዋይ ናቲም ወይ ከቻልክ እንትን አድርግ፣ ዝም ብለህ አፕሮች አድርግና እንትን በል ጋይስ። የእሱ ኢንስታግራም ኦር ደግሞ ጓደኛ ያላችሁ ሰዎች ላኩለት እኛ ላይቭ ላይ እንዲገባ። ጋይስ 2000 ሰው እኮ ነው ያለው። አንዱ በቃ ዩዘርኔም ይጻፍና ይግባ። አንድ ሰው ጋይስ ሜንሽን አድርጉት ምናምን እየሄዳችሁ መሆን ጋር ግባ በሉት። ማለት እንዴ ልበል ታናናሽ ይሄ ወንድም ነው ወንድ ነው ብለን ካሰብን ታናናሽ ወንድሞቻችን መምከር አለብን። ወደ ወንድነት ካታጎሪ ማምጣት ተደብድቦ እኮ ሁለቱም ቀዳዳው ጠፍቶ አንድ ሆኗል። ሲሟንም ሲምቱም እዚህ መታ ማይሆን ነገር ሪፖስት አደርጋለች። ቀለቀል የሰው ቀለቀል ነሽ አንቺ። የተበላሸና ያልተበላሸ ቀለቀል ነሽ። ተበጥሷላ ማገናኛው ሮዱ አለ አይደል? ሲሞንና ሲምቱ እሱ ጥላ በስቶበት ተበጥሶ ባዶ ሆኗል። ቺቺኛ መርገጥ ማይችል ህዝብ ያስደሰት ነው ዛሬ። ለኔ ግን 2000 ብር ብልክ ደስ እጅ በጆሮ ስትሺ ነው ማየት የምፈልገው ነው። እንዴት አይነት የሚገርም አቋም ሊወጣ እንደሚችል እያየሁ እንዴ ጋይስ 800 ይቀራል። ታፕ አንድ መኒገን ሞ ኦር ኪስሚ አንድ መኒገን ይሞላዋል። አስብ እዚህ ደርሰን ለ4 ኮይን ኦር ለ5 ብንትን ብንል ቴንክ ዩ ባይዘዌ እኮ ማርያምን ግን ምንም ደህና ጊፍት አልተሰጠህም። እውነት እንነጋገር ሞን ይሄው ኪስ ሰጠኝ እኔ ጋር ያሉ ማለት ነው። እረዳችኋለሁ እንዳለ ማለት ነው። ትክክል አይደለም። አሁን በዚህ መቀጣት ማርያምን ፌር አይደለም። በታፕታፕ እኮ አይደለም ተሰጠኝ እኮ ምን ወይ ሻርክ ተሰጠኝ። ኮፍያ እየተሰጠኝ አይደል? ይሄ ኮፍያ እየተሰጠኝ አይደል? ይሄው ኪስሚ እኮ እያንበሻበሸኝ እኮ ነው።
ቸኮሌት ካለ አንቺ ጋር እንትን ሊያደርግልሽ ጆን ዳንኤል መጣ ይሰጠኛል። አሁን ማሞ በ10 ሺህ ነው ቅጣት። ምን ያደርጋል ካለቀ በኋላ መጣ። እኔ ጊፍተሮቼን በጣም አመሰግናለሁ። ደብዳቤዎቹ ግን ይመቻችሁ። አሁን የምትደበድቡበት ነገር በጣም እግዚአብሔርን በኢየሱስ ክርስቶስ በጣም ይቀጣለው። ማሞ ፑሽ አድርግሽ በ10 ሺህ ነው ቅጣት። 10 ሺህ ነው። አሁን እየተቀጣሽ እናውራ። የኔ እናት የትኛውን ቅጣት መረጥሽ? ሶስቱንም አማርጠኝ። ምንድን ነው ያልከው? ምንድን ነው ያልከው? አንደኛ ዞረሽ ትቆሚያለሽ። ሁለተኛ ደግሞ ፊትሽን ወደዛ ዞረሽ እጅ በጆሮ ትይዣለሽ ጠጋ ብለሽ ወደ ኋላ። ሶስተኛ 2000 ብር ትልኪያለሽ። እሺ ቆይ ፋሚሊ ለማክር ማሙ ምን ልቀጣ? ጻፉልኝ ላማክራቸው። መጥቶ ጋይስ ታፕ አርጉ ጋይስ ታፕ አርጉ። እየደበደባችሁት እንደ ቅድሙ አይደለም። እየደበደባችሁት ያላችሁት እንደ ቅድሙ አይደለም ጋይስ። ሼር አድርጉ። አበባ ምናምን ስጡ። እስከዛው እኔ ጋር አበባ የሚሰጥ የለም። በአሁኑ ጌም አንድ አበባ ራሱ የለም። እግዚአብሔርን እንዳለ ማለት ነው በታብታብ እና በልብ በምናምን ያሸነፈው እና ቀስ እያልኩ እኮ ነው። አንበሳ። ስለዚህ ጋይስ ሁላችሁም ማለት ነው ጊፍት ትሰጡኝና ወይ በቃ ምን እናድርግ ጨከን ብለን እያለቀስን እንልክለታለን። በዱሽ ሻርክ ትላንት አግኝቼ ደስ ብሎኛል። በቃ ትልቁ ጊፍቴ ሻርክ ነው። ቴንኪዩ ህይወት፣ ቴንኪዩ ዳንኤል። ከሻርክ የዘለለ በእንትን መጫወት ነው በ20 ሺህ ምናምን። ከዛን ያኔ ጊፍት ምን እንደ ቴንኪዩ ሶ ማች ረዱዬ ቴንኪዩ ጊፍት ምን እንደሆነ ከዛን ያኔ ያውቁታል። ጀብር ጊፍት ምን እንደሆነ አልገባቸውም። ታፕታፕ ብቻ ነው የሚያደርጉት። ያርጉ፣ ለእኔ ብርቆቼ ናቸው። ያርጉ ጋይስ። ታፕ ስክሪን ጋይስ፣ ታፕ ስክሪን። አንዴ ቆመሽ ብናይሽ ደስ ይለናል። አይ አልቆምም። ምንድነው ታደርጉታላችሁ? ኦኬ እኔ ደግሞ ሞን ሲሉ 22 ሰው አንዳንድ አበባ ጋይስ አሁን አበባ 22 አበባ ፋሚሊ 22 አበባ ቴንኪዩ ጋይስ ጋይስ። አቡሻዋቻ ቴንኪዩ ሶ ማች አቤላዬ ቴንኪዩ ሶ ማች ጋይስ። አበባ 22 ሰው ሜላ ቴንኪዩ፣ ማብ ቴንኪዩ፣ ከስተም አበባ ኤፍኬ ቴንኪዩ፣ ጀማል ቴንኪዩ፣ ታርጌት ኮሊሜሪ ቴንኪዩ፣ ቢኒ ቴንኪዩ። ሞልቷል። አየሽ እኔ 22 ሰው አበባ የሚሰጠኝ ሰው ነኝ። እንደኔ አይነት ላይቭ ጌም ተጫዋች አይተሻታቂ። በታፕታፕ ብቻ 30 ሺህ የሚገባ ፋሚሊ ነው ያለኝ። ታፕታፕ ደብድቡ። የሚያሳዝነው ግን ስንት ገባ ጋይስ? አንዴ ደብል፣ አንዴ ኮፍያ መኒገን ጋይስ፣ አንዴ ኪስሚ መኒገን ጋይስ። በቃ ጨከን ብላችሁ ጋይስ። አንዴ ሻርክ ሊሰጡኝ እኮ አሁን እዚህ ላይ በስመ አብ ሲሆን ቴንኪዩ ሄሎ ቴንኪዩ የኔ እናት ጋይስ። አሁንም አንድ ቱ ጊፍቲ ቴንኪዩ ሞ ነው የሚሉት። ቴንኪዩ ሳምሶን ቴንኪዩ። ወይኔ አሁን ነበር 10 ሺህ መምራት የምችለው። እሺ ታፕታፕ አርጉ። በታፕታፕ ይደርሳል። ደህና ነገር አትሰጠውም። ከዛ ተረጨራለህ። ቲቪ ለምን አትቀጭም? ልቀጣ እኮ ነው እኮ ተቀጫ። ይኸው ማሂዬ ቴንኪዩ የኔ እናት ቴንኪዩ። ታፕታፕ እያረጋችሁ ጋይስ፣ ታፕታፕ እያረጋችሁ። አሁንም 10 ሺህ መምላት አለብን። 10 ሺህ መምላት አለብን። 10 ሺህ መምላት አለብን ጋይስ። ሲሆን ነገር ነው። አረ ሻርክ የሚሰጠኝ ታለች። የቅድሟ ሻርክ ጌም ስትጮት ሰጣለሁ ብለን ወጣች። ጋይስ ታፕታፕ አድርጉ። የሆነ ነገር ስጡ። ኧረ በስመ አብ። አረ የሆነ ነገር ስጡ። ኪስሚና ግላብ ምን ይሰራልናል ጋይስ? ያባዛልሃል። አይ ቢባዛም ባይባዛም ምንም አይሰራልኝም። እሺ አባዙልኝ። እሺ ግላብ ስጡኝ። እኔ አላውቅም ምን እንደሆነ ግላብ ራሱ። አምልጭ 666 ነው ጋይስ። 2500 ይቀራሉ እኮ ጋይስ። 10 ሺህ ልሞላ። 10 ሺህ ካልሞላ ቴንኪዩ ማርዬ ቴንኪዩ ቴንኪዩ።
ልትቀጪ ስትይ 666 ነው ምናምን ብለሽ መውጣት እኔ ጋር እንደዚህ አይነት ሙድ አይሰራም። እኔ እኮ አስፈራዶኝ 666 ነው ሲሉ ቴንሽን ጋይስ እንዴ 28 ሰከንድ ቀረው ጋይስ 10,000 ሳንሞላ ፋሚሊ 10,000 ፑሽ አድርጎ ጋይስ 10,000 ሳንሞላ 10,000 ሳንሞላ ጋይስ ለአሁን ላትቀጪ ነው ማለት ነው። 2,000 ቀረናል። ሻርክ እስቲ ሻርክ በኢየሱስ ሞን በጣም ኃይለኛ ጊፍተር ነው ይሰራል። አይሞላም በቃ አይሞላም። ቴንክ ዩ ኪስ አይሞላም በቃ ቴንክ ዩ አሪ በኢየሱስ ስም ለጥቂት አሁን 8,353 ደርሶ አትቀጭም? አይ ይሄን አልቀጭም ግን እቀጣለሁ። እሺ የቅድሙን ተቀጭ። አሁን ሳናስጀምረው ተቀጭ። የቅድሙን መጥቼ ጊፍት ሰጣለሁ። 2,000 2,000 ብር አይደል ቅጣቱ? አዎ። ስለዚህ 2,000 ብር ማለት ስንት ቅጣት ነው? ምንድን ነው 2,000 ብር ማለት? እኔ ጋር እኮ ምን መሰለሽ፣ ለምን 2,000 ብር ስንት መሰለሽ? 2 ሻርክ ነው የምትሰጪኝ ማለት ነው አይደለም? እና 1 ሻርክ እኮ 1,000 ብር እኮ ነው አይደለም? 1,000 ብር ነው። አዎ አንቺ ከቲክቶክ ስትገዢ ከኔ ጋር ተነጠቅክ እኮ። እኔ ግን አላውቅም ነበር። ነው 2,000 ብር በአካውንት ያስገቢ ቅጣት እንደዛ ነው አይደለም? ጊፍት ነው። እኔ ለምሳሌ ሞባይል ባንኪንግ አልጠቀምም እና ስለዚህ 2 ሻርክ ነው የምትሰጪኝ። ቆይ ነው አይደለም እያለ ነው ዳኒ። እሺ ስንት ነው? ጻፍልኝ ዳኒ። ጊፍተሪ አይደለም እያለ ነው። ጻፍልኝ። አዎ ዳኒ ሂሳብ አድርግ። ሞርኒንገር ስንት ነው አሉ? 1 ሻርክ ነው ማርያም። እግዚአብሔር አይደለም አንቺ ስትገዢው ነው 1 ሻርክ። እኔ ቲክቶክ ለሚወስደው ምን አገባኝ? እኔ ስገዛው ነው 1 ሻርክ ዳኒ። 1 ሻርክ አንቺ ስትገዢው ነው። ከዛ ግማሹን ነው ለኔ የሚሰጠኝ እኮ። በቃ መጥቼ እሰጥሃለሁ። 2 ሻርክ ስንት ሰዓት ነው የምትመጪው? እንዴ ከሌብስ ወጣ እመጣለሁ አለ። አንተ አትወጣ እመጣለሁ። እሺ አታምነኝም ነው? አምንሻለሁ ግን አወጣለሁ ብለሽ ልትቆይ ነው፣ ላትመጪ ነው። አሁን ግን 4,000 ሰው አለ። አንዴ መተሽ ብታስደስችኝ ደስ ይላል ነበር። እመጣለሁ። አሁን ትመጫለሽ። ቤቢ ላይን ስጪኝ። ቤቢ ላይን ላይሆንም። ኧረ ቤቢ ላይሆን ይላሉ ሲያሽቃብጡ አይቻልም። ምን መሰለሽ 2 ሻርክ ከሚሆን 2 ሻርክ ለምዷል የኔ ቤት። ቤቢ ላይን ብትሰጪኝ ግን አዲስ ነው ለኔ። ያው ነው እኮ 2 ሻርክ 4,000 ነው። ይሄኛ ቤቢ ላይን 4,000 እኮ ነው። እሺ እመጣለሁ። እናስብበታለን። ሂሳቡን ሰርቼ እመጣለሁ። ቻው። ሞንጊ ጥቃቅንና አነስተኛ አትሁን። እሺ ደህና ጊፍተር ስጠው ልጁ አያውቅም ብለህ ቻው።